ክቡራን ቤተሰቦች በመቀጠል ሉክ ሮዝን ወደ ግሩፓችን አምጥተን እንዴት አድርገን እንጠቀማለን የሚለውን እናያለን። ስለዚህ ሉክ ኮማንድስ የሚባሉ እነዚህም ከአንቲ ስፓም ፕሮቴክሽን ሜተዶች አንደኛው ኮማንድ ነው። ስለዚህ ይሄን ለማድረግ መጀመሪያ ቅድም እንዳልኩኝ ሮዝ ቦትን ወደ ግሩፓችሁ አድ ማድረጋችሁን እንዲሁም አድሚን ማድረጋችሁን ቼክ ማድረግ አለባችሁ። ስለዚህ ይሄን ለማድረግ እዚህ ገብታችሁ እኔ አድ አድርጌያለሁ አድሚን በርስ ብላችሁ ሮዝ ቦትን አድ አድርጉ። ትክክለኛውን ሮዝ ቦት እንዴት ማግኘት እንደምትችሉ በመጀመሪያው ቪዲዮ ላይ ሰርቻላችኋለሁ። አሊያም ደግሞ ወደኛ ቴሌግራም ቻናላችን ጆይን በማድረግ ማግኘት ትችላላችሁ ትክክለኛውን ሊንክ። ስለዚህ እኔ ሮዝ ቦት የግሩፕ ሜምበር ነው። ስለዚህ ሮዝ ብዬ እዚህ ሰርች ባደርግ ሮዝ ሃዝ አክሰስ ቱ ሜሴጅ ይላል። ስለዚህ ወደ ግሩፔ አዳርጌዋለሁ። ስለዚህ በመቀጠል አድሚን ማድረጌን አሁንም ማረጋገጥ አለብኝ። ስለዚህ አድሚኒስትሬተርስ የሚለው ላይ ገብቼ ሳይ ያው ሮዝ ቦት ፕሮሞትድ ባይ ጉባቴክ ይላል። ይህን ከፈቀድኩ ብቻ ነው ጉባቴክ ሉክስን ወይንም ኮማንዶችን ሊሰራልኝ የሚችለው። ስለዚህ ራይት አድርጌ እወጣለሁ። አሁን ወደ ግሩፓችን እንግባና ሉክስ ኮማንድን እንዴት መጠቀም እንደምንችል እኔ ስለዚህ ለመጀመር ሁሌም ስትጀምሩ ስላሽ ሀልፕ ብላችሁ ነው የምትጀምሩ። ስላሽ ሀልፕ አልኩኝ። ከዛ ሴንድ አርጉ። ከዛ ክሊክ ሚ ፎር ሀልፕ ይላል። ክሊክ ሚ ፎር ሀልፕ ስንል እንደዚህ ዋናውን እንትን እናገኛለን። ሉክስ ሚለውን ነው የምንፈልገው። ክሊክ ሚ ፎር ሀልፕ በሉ። ከዛ ሉክስ ሚል አለ እዚህ ጋር ይታያችኋል። ሉክስ ሚለውን ክሊክ አድርጉ። ሉክስ ሚለውን እንደዚህ ክሊክ ስታደርጉ ኮማንዶች አሉ። ስለዚህ ሉክስ ዱ ስቲከርስ አኖዩ ኦር ዋንት ቱ አቫይድ ፒፕል ሼሪንግ ሊንክስ ኦር ፒክቸርስ። ሉክስ እንግዲህ አንዳንድ ሰዎች አሰልች የሆኑ ፒክቸሮችን ሊልኩ ይችላሉ፣ ሊንኮችን ሊልኩ ይችላሉ። ኢንቫይት ሊንክ ሰስፐሺየስ የሆኑ ዩአርኤሎችን ወደ ግሩፓችን ኮፒ ፔስት አድርጎ ሼር ላይ ያደርጉ ይችላሉ። ስለዚህ እነዚህን ሉክ የምናደርግበት ወይንም እንዳይፖስቱብን የምናደርግበት ሲስተም ነው ይሄ። አንቲ ስፓም ፕሮቴክሽን ሜተድ ከሚባሉት አንደኛው ነው። ስለዚህ እነዚህን አሁን በተግባር እናያለን። ስለዚህ ቀለል ባለ መንገድ ነው ማሳያችሁ። በዛም እዚህ ጋር ውስብስብ መስሎ ይታያችኋል። ነገር ግን ግልጽ በሆነ መንገድ እኔ ያሳያችኋለሁ። ኦኬ ባክ እንበልና ሴታፑን ለመጀመር መጀመሪያ ሉክ ታይፖችን ሉክ ታይፕ ምን ነገሮችን ነው መከልከል የምንችለው? ታይፖች ምንድን ናቸው? መጀመሪያ እኛ መከልከል የምንችላቸው የሚለውን ሉክ ታይፕስ ብላችሁ ስላሽ ሉክ ታይፕስ ብላችሁ ጻፉ። ኦኬ ከዛ ሴንድ አድርጉ። ከዛ ሉክ ታይፕ ብሎ እነዚህን ያመጣልናል። እነዚህ ናቸው ሉክ ታይፖች። ስለዚህ ኦል የምትሉ ከሆነ አንዱ ሉክ ኦል አልበሞችን፣ አውዲዮዎችን፣ ቦቶችን፣ ቦት ሊንክን፣ ባተንን፣ ሃሽታግን፣ ቼክሊስትን እነዚህ በሙሉ ወደ ግሩፓችን የሚላኩ ናቸው። ኢንቫይት ሊንክ፣ ኢንላይን፣ ጂፍ፣ ሎኬሽን፣ ፎን፣ ፎቶ፣ ፖል እነዚህ ናቸው። እንግዲህ ይህን ሁሉ ሰው ወደ ግሩፓችን ዩአርኤል፣ ቪዲዮ በጣም ብዙ ናቸው። እነዚህ ናቸው እንግዲህ ሉክ ከምናደርጋቸው ነገሮች ከነዚህ እየመረጥን ሉክ እናደርጋለን። ለምሳሌ ከነዚህ አሁን ሊንክ የሚለውን ብንከለክል ወይንም ዩአርኤል የሚለውን ይህን ወደኛ ግሩፕ እንዳይልኩብን ሉክ ለማድረግ ብንፈልግ ወይንም መከልከል ብንፈልግ ባክ ብለን እንዴት አድርገን እንጽፋለን የሚለውን እናያለን። ስለዚህ እዚሁ ገብተን ስላሽ እልና ሉክ የምታደርጉት ምንድን ነው? ዩአርኤል ለምሳሌ እዚህ ጋር ቅርብ ላይ የሚታየውን ዩአርኤል ብዬ ጻፍኩ። ኦኬ ከዛ ሴንድ በሉ። ኦኬ ስለዚህ አፕሩቭ አድርግልኝ ይለኛል። አፕሩቭ አድርግልኝ አልኩት። ሉክድ ዩአርኤል አሁን መላክ አይችሉም፣ ወይንም ዩአርኤል ዩኒፎርም ሪሶርስ ሎኬተር ማለት ነው። ስለዚህ ማንም ዝም ብሎ ከኔ ግሩፕ ይሄን አያደርግም። ሉክ ዳርጌዋለሁ ማለት ነው። ሪሙቭ እንደማድረግ በሉ። ኦኬ ስለዚህ እንዲያ በውሳኔ ብንቀየርስ ቢልኩ ችግር የለውም ብትሉስ እንዴት አድርጋችሁ ነው የምትቀይሩት?
ስላሽ ታረጉና አንሉክ ቅድም ሉክ ብለናል። አሁን አንሉክ ስፔሊንግ ቬሪ ኔሰሳሪ ነው። አንሉክ ካላችሁ በኋላ ምንድነው አንሉክ ማለት የምትፈልጉት? ዩአርኤል የቆለፍነው ዩአርኤል እናደለ። ስለዚህ አሁን ደግሞ አንሉክ ዩአርኤል እንላለን። ኦኬ በጣም አሪፍ። ስለዚህ አንሉክ አሁን መላክ ይችላሉ ማለት ነው። አንሉክ አደረግን። በጣም ጥሩ። ይሄ አሪፍ ነው። በዚህ መልኩ መከልከል እንችላለን። ለምሳሌ ሌላ ሉክ ማድረግ የምትፈልጉት ነገር ቢኖር አሁንም በድጋሚ ሉክ አርጋችሁ ልክ በላይኛው መሰረት እንትን በሉ። በመቀጠል ሊንክ ቢሆን ስላሽ ሉክ ኢንቫይት ሊንክ ኦኬ። ስፔሊንግ ትክክለኛ መሆኑን እዚህ ከተሰጠው ከቼክ አድርጉ። ተመሳሳይ መሆኑን ኢንቫይት ሊንክ ኦኬ። ሉክ ኢንቫይት ሊንክ አልኩኝ። ክሊክ አደርጋለሁ። አፕሮቭ አድርግልኝ ይለኛል። ኦኬ ስለዚህ ምን አደረገ? ሉክድ ኢንቫይት ሊንክ ማንኛውም ከኔ ግሩፕ ገብቶ ኢንቫይት ሊንክ መፖሰት አይችልም ማለት ነው። ስለዚህ ይሄን አደረግነ። ግን አስፈላጊ ነው ይላኩ ችግር የለውም ብለን ካሰብነ አንሉክ በሉ። ሉክ ብለናል ቅድም። አሁን አንሉክ ነው የምታደርጉ። አንሉክ ምን ኢንቫይት ሊንክ ብላችሁ እንደዚህ ስትልኩ አፕሮቭ አድርግ ይለኛል። አፕሮቭ አደርጋለሁ። ስለዚህ አንሉክድ ይሆናል ማለት ነው። መላክ ይችላል። አሁን በዚህ መልኩ ማስተካከል እንችላለን። ግን ደግሞ ሉክ ከማድረግ ወይንም አንድያውን ከማስወገድ ይልቅ ለምን አናስጠነቅቃቸውም ብለን ካሰብነ ወርን የሚባል አለ። ወርን ማስጠንቀቅ፣ ቅድሚያ መስጠንቀቅ ማለት ነው። ማስጠንቀቂያ መስጠት እንችላለን። ስለዚህ ይሄን ትዕዛዝ በጣም አሪፍ የተሻለ የሚሆነው ይሄ ነው። ሉክ ወርንስ ከሚለው ላይ እንጽፋለን ኮማንድ። ሉክ ወርንስ የሚል ኮማንድ አለ። ስለዚህ ይሄ ማለት ምንድነው? ዋርኒንግ ይሰጣቸው መጀመሪያ። ሉክ ወርንስ ካልን በኋላ የስ በሉ ወይንም ኦን አድርጉት። ሉክ ወርንስ የስ አላችሁ። ሶ አሁን ምንድነው ወደ ግሩፓችሁ ዲስከሽን ግሩፕ የሚገቡ ቀጥታ ማስጠንቀቂያ ይደርሳችኋል እንጂ ሪሙቭድ አይሆኑም። ሶ ዛት ኢዝ ጉድ። ዜን ሴንድ አድርጉት። ኤንድ ሴንድ ስታደርጉ አፕሩቭ አድርግ ይላል። ክሊክ ቱ አፕሩቭ አድሚን የሚለውን ቼክ አድርጉ። ሶ ሉክስ ወርንስ ሃቭ ቢን ኢኔብልድ ኤኒ ዩዘር ዩዚንግ ሉክድ ሜሴጅ ዊል ቢ ዋርንድ አስ ዌል አስ ሃቭ ዜር ሜሴጅ ዲሌትድ። ማስጠንቀቂያ ይሰጣችኋል። ነገር ግን የሚልኩት ወደ ግሩፓችሁ የሚልኩት ሜሴጅ ይደለጣል። ማስጠንቀቂያ ግን ይደርሳችኋል። ግን ከግሩፖቻችን ሜምበር ሆኖ ይቀጥላሉ ማለት ነው። ዛትስ ጉድ። ሶ አሁን ደግሞ አይ ይሄን ኦፍ ማድረግ አለብን ብላችሁ ካሰባችሁ ስላሽ ሉክ ወርንስ የሚለውን ኮማንድ ተጠቀሙ። ስላሽ ሉክ ወርንስ ብላችሁ ትጻፉና ቅድም የስ ነው አይደል ያልነው? ሉክ ወርንስ የሚለውን አሁን የስ ብለናል። ቅድም ኖ እንላለን ማለት ነው። ስለዚህ ኖ ሚንስ ወርን አያደርግም ማለት ነው። ኦፍ እያደረግን ነው አሁን። ስለዚህ ዲስኤብል እና ኢኔብል ቅድም ኢኔብል አድርገናል። አሁን ደግሞ ዲስኤብል እናደርጋለን። ሶ እንደዚህ ከጻፍን በኋላ ሴንድ አለ። ከዛ አፕሩቭ አድርጉ ይለናል። አፕሩቭ እናደርጋለን። ስለዚህ በዚህ መልኩ ሉክ ወርንስ ሃቭ ቢን ዲስኤብልድ ይለናል። ስለዚህ ኤኒ ዩዘር ዩዚንግ ሉክድ ሜሴጅስ ዊል ኖ ሎንገር ቢ ዋርንድ ኤንድ ዊል ኦንሊ ሃቭ ዜር ሜሴጅ ዲሌትድ። ሜሴጃቸውን ብቻ ዲሌት ይሆናል እንጂ አሁን ዋርኒንግ አይደርሳቸውም ማለት ነው። ስለዚህ ሉክስን በዚህ መልኩ መጠቀም ትችላላችሁ። ዘ ኦንሊ ዲፈረንስ ምንድነው ሊሆን የሚችለው? በእነዚህ ሶስቶች ነው ሰማራይዝ ሊሆኑ የሚችሉ። ላይኞቹ ብዙ አይነት አይተሞች አሉ። እነዚህን ሁሉ እያቀያየራችሁ እናንተ ሉክስ እና አንሉክስን በመጠቀም ኢሜልም ከሆነ ኢሜል ሉክ ኢሜል ሉክ ኮንቴንት ኤትሲ እያላችሁ ማስገበታችሁ መከልከል ትችላላችሁ ማለት ነው። ሶ ቴሌግራም ግሩፓችሁ ላይ ሉክስ ወይንም ሉክ ኮማንድ የሚሰራው በዚህ መልኩ ነው። ክቡራን ቤተሰቦች ዩቲዩብ ቻናላችንን ሳብስክራይብ፣ ቪዲዮውን ላይክ በማድረግ አብሮነታችሁን እንድትገልጹን በአክብሮት እንጠይቃችኋለን። ወደ ሌላ ቪዲዮ እንቀጥላለን። አብራችሁን ሁኑ።